መጀመሪያዎቹ 10 ቀናቶች ረህማ እዝነት ናቸው። የረመዳን መሃለኛው ደግሞ አሁን ያለንበት ማለት ነው መግፊራ ናቸው። በጣም ይህ ሐዲስ ከመሰራጨቱ የተነሳ ሁሉም ሰዎች የረመዳንን ወር በዚህ አይነት መልኩ ከፋፍለው ይዘዋቸዋል። የአላህ እዝነቱ ሙሉ ወሩን ያዳረሰ ነው። አላህ ባሮቹን ነፃ የሚያወጣበት ወቅት በየሌሊቱ እንጂ መጨረሻዎቹ 10 ቀናት ላይ የተገደበ አይደለም። ዛሬ የረመዳን 15ኛ ቀናችንን ይዘናል። ረመዳን ወር ጾማችንን እንግዲህ ግማሽ አደረግን ማለት ነው። አላህ የቀሩትን ግማሽ ቀናቶች እሱ በሚወደው መልኩ አሁንም የምንጠቀምባቸው አላህ አድርገን። ለዛሬው የረመዳን መልእክት በሚል የምናወራው አንድ የተሰራጨ የሆነ ሐዲስ አለ። አወሉሁ ረህማ ወአውሰጡሁ መግፊራ ወአኺሩሁ ዐትቁም ሚነናር። የመጀመሪያዎቹ 10 ቀናቶች ረህማ እዝነት ናቸው። የረመዳን መሃለኛው ደግሞ አሁን ያለንበት ማለት ነው መግፊራ ናቸው። አላህ ባሮችን የሚምርበት። ረመዳን 10ኛው ቀን የመጨረሻው ቀን ደግሞ ዐትቁም ሚነናር አላህ ባሮቹን ከእሳት ነፃ የሚወጣበት ቀን ነው ተብሎ የሚወራ ሐዲስ አለ። ነገር ግን ሐዲሱ ትክክል አይደለም። በጣም የሚገርመው በጣም ይህ ሐዲስ ከመሰራጨቱ የተነሳ ሁሉም ሰዎች የረመዳንን ወር በዚህ አይነት መልኩ ከፋፍለው ይዘዋቸዋል። አብዛኞቹ ዳዒዎችም ይህንን ነገር ሲጠቅሱ ይስተዋላል። ነገር ግን ረመዳን የመጀመሪያዎቹ 10 ቀናት ብቻ አይደሉም ረህማ፣ ሁሉም ወሩ ረህማ ነው። ረመዳን መሃለኛው ብቻ አይደለም መግፊራ፣ ሁሉም የመግፊራ ወር ነው። ረመዳን የመጨረሻዎቹ 10 ቀናት ብቻ አይደሉም ዐትቁም ሚነናር አላህ ባሮችን ከእሳት የሚያወጣበት። በየሁሉም ሌሊት አላህ ባሮቹን ነፃ ያወጣል። በዚህ አይነት መልኩ መገደብና ማሳጠር የለብንም። ያውም ደግሞ በደዒፍ በሆነ ሐዲስ የረመዳንን ወር ከፋፍለን እንድንረዳው የመጀመሪያው 10 ቀን ረህማ፣ መሃለኛው መግፊራ፣ መጨረሻው ከእሳት ነፃ የሚልበት ብለን ከፋፍለን እንድንይዝ ያደረገን ሐዲስ በመጀመሪያ ደረጃ ደዒፍ ነው፣ ትክክል አይደለም። ሁለት ምክንያቶችን ዑለሞች ለዚህ ጠቅሱለታል። አንደኛ እንቂጣ አለበት፣ ሙንቀጢዕ ነው ሐዲሱ። ሁለተኛ ሐሊይ ቢን ዘይድ ቢን ጁድዓን የሚባል ሰው አለበት፣ እሱ ደግሞ ደዒፍ ነው። ኢማሙ አሕመድ እና ኢብኑ መዒን ደዒፍ ነው ብለው ተናግረውበታል። ስለዚህ ይህ ሐዲስ ማስረጃ ሊደረግ አይገባም። የረመዳንን ወራት እንዲህ ከፋፍለን ልንይዛቸው አይገባም። የአላህ እዝነቱ ሙሉ ወሩን ያዳረሰ ነው። የአላህ መግፊራው ሙሉ ወሩን ያዳረሰ ነው። የአላህ ዐትቁም ሚነናር ባሮቹን ከእሳት ነፃ የሚልበት በየሌሊቱ እንጂ በመጨረሻዎቹ 10 ቀናት አይደለም። ለዚህም በትክክለኛ ሐዲስ የመጣውን ዘገባ ስንመለከት አላህ በየሌሊቱ እንጂ ባሮቹን ነፃ የሚያወጣበት ወቅት ያለው መጨረሻዎቹ 10 ቀናት ላይ አይደለም። ትርሚዚ በተዘገበ ሐዲስ አቡ ሁረይራ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይለናል። ወሊላሂ ኡተቃኡ ሚነናሪ ወዛሊከ ኩሉ ለይላ። አላህ ሱብሓነሁ ወተዓላ ከእሳት ነፃ የሚያወጣቸው ባሮች አሉ፣ ይሄም ደግሞ በየሌሊቱ ነው ብሎ አላህ ባሮቹን ነፃ የሚያወጣበት ወቅት በየሌሊቱ እንጂ መጨረሻዎቹ 10 ቀናት ላይ የተገደበ አይደለም። ስለዚህ ያንን ደዒፍ የሆነ ሐዲስ ከማሰራጨት የምንጠንቀቅ፣ በዛ መልኩ ወሩን ከፍለን የተረዳነውን አረዳድም ደግሞ በዚህ በትክክለኛው ሶሒህ ሐዲስ ልናስተካክለው ይገባል። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።